አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር አምላካችን ስም የተመሰገነ ይሁንልን። እንግዲህ እንደምታዩት ይህንን ያበረከቱልን ወንድማችን ሀብተአብ ናቸው። ትውልዳቸው ኢትዮጵያዊ ናቸው። አሁን በአሁኑ ሰዓት ያሉበት ዜግነታቸው በውጭ ዓለም ነው የሚገኙት እና ይህ ብቻ አይደለም፣ በተለያዩ ቤተክርስቲያኖችም እያገለገሉ እንደዚሁ ደካሞችን በመርዳት የሚገኙ ታላቅ የቤተክርስቲያን የሃይማኖት ወንድም ናቸው። እንግዲህ ክርስትና ሃይማኖታቸውን እግዚአብሔር አምላክ እንደዚሁም በዚያኛው በውጭው ዓለም ደግሞ እንደዚህ ያለውን መልካም ስራና መልካም ትሩፋታቸውን እያስፋፉ ለሌሎቹ ክርስቲያኖች መልካም አርአያነታቸው ይህንን ሌላው ሁሉ አርአያነታቸውን ተከትሎ ሐዋርያነት ስራ እንዲሰሩ የተቀደሰውን ስራ እየሰሩ እግዚአብሔር ፍጻሜ ዘመናቸው እንዲባርክላቸው እግዚአብሔር ይባርክላቸው በሏቸው። እግዚአብሔር ይባርክላቸው። እንግዲህ ይሄንን አይታችሁ መልካም ስራ አይታችሁ ለነሱም ደግሞ ተከታዮች የሆናችሁም እንዲህ ያለውን ስራ እየተከተላችሁ እነሱ የሚሏችሁን እየሰማችሁ የእነሱ ጋር መልካም ስራ እየሰራችሁ ርስተ መንግስተ ሰማያት የሚያበቃ መልካምን ስራ ሰርታችሁ ለርስተ መንግስተ ሰማያት የበቃችሁ እንድትሆኑ ተከታዮቻቸውንም ይሄን ተመልክታችሁ እንድታገለግሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ይባርክልን፣ እድሜና ጸጋውን ይስጥልን፣ የአገልግሎት መንፈሳዊ አገልግሎታቸውን ይባርክልን፣ ጤናቸውን ይስጣቸው፣ እንጀራቸውንም ይባርክልን። እናንተም እንግዲህ ይሄንን እያበራችሁ በጸሎት አስቧቸው። ይሄን ተታበሩ በጸሎት ታስቧላችሁ ማለት ነው። የክርስትና ስማቸው ማን ነው? ሀብተአብ ነው። የክርስትና ስማቸው ሀብተአብ ነው። እኛም በቤተክርስቲያናችንም በዚህ በገዳሙም ስራ እየጀመሩ ስላለ ገዳሙም ያስባቸዋል። እናንተም እያሰባችኋቸው ደግሞ ከዚህ የበለጠ ስራ እንዲሰሩ ያብቃቸው። እግዚአብሔር ይባርክልን። እግዚአብሔር ይስጥልን። የውጭ ዓለም ያላችሁት ሁላችሁም በሃይማኖታችሁ እግዚአብሔር አጥንቶ ጠንክራችሁ እንድትኖሩ ያብቃችሁ። እግዚአብሔር መንግሥተ ሰማያትን እያገለገላችሁት እንድትኖሩ ጤናና ሀብትን ያድልልን። ወስብሐት ለእግዚአብሔር።
የገባልን አካውንታችን 750 ሺህ ብር በላይ ነው የገባልን። እግዚአብሔር ባደረጋችሁለት ሁሉ ሰማይ ዋጋችሁን ይክፈላችሁ። የተለያየ ቦታ ላይ ርቀትም ያላችሁ እግዚአብሔር ይባርካችሁ ይቀድሳችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቦታ ላይ የምንኖር ያራ ብሔረ ብፁዓን ቅድስት ማርያም በአቡነ ተክለ ሃይማኖት አንድነት ገዳም መነኮሳቶች ነን። በባሌ ሀገረ ስብከት በጃራ ወይንም ጎለልቻ ወረዳ የሚገኝ ገዳም ነው። ይህ ገዳም እንደምታዩት በተራራ ላይ ነው ያለው። በጣም ትልቅ በጫካ የተሞላ ብዙ ቅዱሳኖች የሚኖሩበት ብዙ ተአምራት ፈውስ የሚደረግበት ታላቅ የሆነ ቦታ ነው። ይህ ሲሆን ግን በጣም በጠረፍ ሀገር በመሆኑ የተነሳ ችግር አለበት። በአሕዛብ የተከበበ ነው። ዙሪያውን ክርስቲያኖች የተወሰኑ ነው ያሉበት። ገዳሙ በእግዚአብሔር ፍቃድ የተመሰረተና በእግዚአብሔር ፍቃድ የደረሰ ገዳም ነው። ከአንዳንድ መንፈሳዊ ልጆችና ከአንዳንድ የቤተ ክርስቲያን ልጆች የተነሳል። ምን ይቸግራችኋል እንዴት ነው ባሉን ሰዓት ሰው በሰው አብተአብ የሚባሉ አንድ መንፈሳዊ የቤተ ክርስቲያን ልጅ በአሳሳቢነት በውጭ ዓለም ያሉትን የእግዚአብሔር ቤተሰቦች ክርስቲያኖችን በማስተባበር ይህንን ቪዲዮ ቀርጣችሁ አካባቢያችሁን ችግራችሁን ንገሩን ብለው በቪዲዮ ቀርጸን አሳይተናቸው ነበር። የምንኖርበትንም ባት ቀርጸን አሳይተናቸው ነበር። ያንን ቪዲዮ ተመልክተው እዚያ የእሱ ተከታዮች የሆኑ ይህንን መልእክት ተቀብለውልን እግዚአብሔር አምላክ የባረካቸው ሰዎች እንዳቅማቸው እግዚአብሔር የፈቀደላቸውን አበርክተውልናል። ስለዚህ ላበረከቱልን እጅግ ምስጋና እናቀርባለን። እኛ የምንናገረው ማህበሩ ወክለን ነው። እኛ የበለጡ ብዙ አባቶች አሉ። እኛ ግን የቆምነው ለምልክት ያህል ነው። ከምስጋና ያበለጠ በጸሎትም በሁሉ ነገር ለሀገር ላደረጋችሁት ሁሉ የሚጸልዩ ትላልቅ አባቶች አሉ። በእነሱ ተወክለን ምክንያት ያህል ነው የቆምነውና የእግዚአብሔር ቤተሰቦች እንደምታዩት ላደረጋችሁልን ምስጋና እያቀረብን እንገኛለን። እግዚአብሔር ባደረጋችሁለት ሁሉ ሰማይ ዋጋችሁን ይክፈላችሁ። ምድራዊ አላፊ ነው፣ ጠፊ ነው፣ ከንቱ ነገር ነው። በአላፊው ገንዘባችሁ የማያልፍ ስራ ስለሰራችሁ እጅግ ደስ ብሎናል። በእውነት አንደበት አጥተን ነው እንጂ በእውነት እግዚአብሔር ይባርካችሁ፣ በእውነት ይባርክልን፣ ይጠብቃችሁ። ያልወለዳችሁት ውለዱ፣ የወለዳችሁትን ደግሞ እግዚአብሔር አምላክ ልጆቻችሁን ባርኮ ያሳድግላችሁ። ንብረታችሁንም እግዚአብሔር ይባርክላችሁ። የመንግሥተ ሰማያትን ሥራ ሰርታችሁ መልካም ጽድቅን ሰርታችሁበት ርስተ መንግሥተ ሰማያት የምትገቡበት ካብት ያድርግላችሁ። ንብረታችሁን፣ ገንዘባችሁን፣ ትዳራችሁንም እግዚአብሔር አምላክ በእውነት ይባርክላችሁ። ትዳር የዓለም ውስጥ ያልገባችሁትን እግዚአብሔር አምላክ የባረከውን ትዳር ይስጣችሁ። እግዚአብሔር መንግሥተ ሰማያት የምትወጡበትን ትዳር ይስጣችሁ። በእውነት እግዚአብሔር ይባርክላችሁ፣ እግዚአብሔር ይቀድስላችሁ። በስራችሁንም እግዚአብሔር ይባርክላችሁ። በስራችሁም ላይ ሞገስን ይስጣችሁ። በተለያየ ቦታ ላይ ርቀትም ያላችሁ እግዚአብሔር በእውነት ይባርክላችሁ፣ እግዚአብሔር ይባርካችሁ፣ ይቀድሳችሁ። በእውነት ከምስጋና በላይ ነውና በጣም እንግዲህ የወደቁ አባቶቻችን በበዓታቸው ጤዛ ዝናብ የሚወርድባቸው ነቀዝ በላያቸው ላይ የወጣባቸው እነሱ በእውነት እያመሰግኗችሁ ነው። እኛስ ይሁን ለተተኪው ልጆቻችን እግዚአብሔር ግደው በዓት ይስጥልን እያሉ የሚጸልዩ አሉና እነሱ ጸሎት በእውነት እግዚአብሔር በእውነት በሚያውቀው ነው። አውቃችሁ ተረድታችሁ ይሄን ስለጀመራችሁ እጅግ ደስ ብሏቸዋል። እየመረቋችሁ ነው የሚገኙትና በእውነት እኛ እግዚአብሔር ይባርክላችሁ፣ እግዚአብሔር ይባርክልን እያልን ነው። ዓለማችንን ሀገራችንን ሰላም ፍቅር ይስጥልን፣ ፍጻሜያችሁን ያሳምርላችሁ ለምንለው እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር። ይቆየን። ሕዝበ ክርስቲያን በውጭም በአገር ውስጥም ያላችሁ ይህንን ገዳም በመልካም ነገር እያያችሁ ላላችሁ በሙሉ
የላቀ ምስጋና እያቀረብን በተለይ ሁለት ወንድሞቻችንን ያደረጋችሁት በጣም እናመሰግናለን። አሁኑ በእነሱ ጎን ሆናችሁ እነሱ የሚያሳስቧችሁን እንትን ብላችሁ ከጎናችሁ ሆናችሁ ሞራል እንድትሰጡልንና እናንተም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ አገራችንን ይባርክልን፣ ህዝባችንን ሰላም ያርግልን፣ በዓለም በሙሉ ያሉ በሙሉ ሰላም ያርግልን፣ ዓለማችን በሙሉ ሰላም ያርግልን። አገራችን ኢትዮጵያን ብቻ ሳይሆን ዓለማችን ሰላም ሲሆን እኛም ሰላም እናገኛለን። ስለዚህ አገራችንን ሰላም ያርግልን፣ ባላችሁበት ሰላም ያርጋችሁ፣ ሰላሙን፣ ፍቅሩን፣ አንድነትን ያድላችሁ። የሰላም አምላክ ከእናንተ ጋር ይሁን። እሺ ወንድሞቻችን፣ በውጭ ዓለማት ያላችሁት ወንድማችን ሀብታምና ክንፈ ገብርኤል እንዲሁም የነሱ ተከታይ የሆናችሁ እናቶች፣ እህቶች፣ ወንድሞች አላችሁ። እግዚአብሔር ያደረባችሁ፣ እግዚአብሔር ጸጋውን ክብሩን ያወረሳችሁ፣ ከስጋችሁ በላይ ለነፍሳችሁ የምታስቡ ብዙ የነሱ ተከታይ የሆናችሁ አላችሁ። በሀብታም አሳሳቢነት እንግዲህ ያው ችግራችንን በመነጋገር ችግራችንን ተረቶልን የበዓት ችግር ነበር። ያንን በደንብ ተረቶልን እንግዲህ የተረዳነው አለ ብሩ የገባልን አካውንታችን 750 ሺህ ብር በላይ ነው የገባልን። ይሄ ብር የገባልን እንግዲህ በአጭር ወር ነው። ያው እግዚአብሔር የፈቀደላቸው እግዚአብሔር እንግዲህ ስጡ ያላችሁ ሰጥተዋል። ደግሞ እንግዲህ አስበውም የሚያስቡም ይኖራሉ። ለእናንተም ደግሞ እግዚአብሔር ይፍቀድላችሁ። እስካሁን ያደረጋችሁልን እግዚአብሔር ባርካችሁ፣ እግዚአብሔር ይቀድሳችሁ፣ የስጋችሁንም የነፍሳችሁንም ያስተካክልላችሁ። ይሄ ትልቅ ዋጋ ነው። እንደ ቀላል ነገር እንዳታዩት። እግዚአብሔር የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግላችሁ። ለንስሐ ሞት ያብቃችሁ። ለስጋና ደሙ ትልቁ ነገር ደግሞ ዋናው ለስጋና ደሙ ሁላችሁንም ያብቃችሁ። አጀማመራችሁ፣ አነጋገራችሁ በትንሽ ወር ይህን ያህል ብር ስላስገባችሁ እናንተን ተስፋ አድርገን በጉልበታችን የመሰረቱን አውጥተናል። ይህን እያያችሁ እስከ ፍጻሜ መድረስ አለባችሁ። ምርቃታችን ደግሞ እንደሚደርሳችሁ ደግሞ ማመን አለባችሁ እና ሀሳባችሁን፣ ጭንቀታችሁን፣ ችግራችሁን ይፍታላችሁ። ከቤተሰቦቻችሁ፣ ከልጆቻችሁ፣ ከሚስቶቻችሁ፣ ከጎረቤቶቻችሁ መስማማትን፣ ፍቅሩን፣ አንድነቱን ያድላችሁ። የስራችሁን ቦታ በስራችሁ በመስሪያ ቤት ከጓደኞቻችሁ ጋራ ፍቅር ይስጣችሁ። የምትሰሩት ገንዘብ ሀብታችሁ ይባረክላችሁ፣ ይበርክትላችሁ። እግዚአብሔር ጠዋትና ማታ አይለያችሁ። ሁሉ ጊዜ በጠዋትም በማታም በሌሊትም በመዓልትም አይለያችሁ። እስካሁን የረዳችሁን ያደረጋችሁት እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አሁን ወደፊት ለምታደርጉት ማድረግ ለምትፈልጉት የባንክ አካውንታችን የአቢሲኒያ ባንክ እዚሁ ላይ ቀመጥላችኋል። ስልኩም እዚሁ ላይ ታገኙታላችሁ። አንዳንድ በምትፈልጉት ነገር የምትጠይቁት ጥያቄ ካለ በዚሁ ደውላችሁ ለጥያቄያችሁ መልስ ታገኛላችሁ። ጨርሻለሁ። ዋናው ነገር ለሰው ልጅ ጅማሬው ሳይሆን ፍጻሜው ነው። ፍጻሜውን ያሳምርላችሁ። እስከ ፍጻሜው ድረስ እግዚአብሔር እንድታደርጉ ይፍቀድላችሁ። ሰላም ሁኑልኝ። ሰላም ያገናኘን።